ነክቷል ፀሐይ ለሁሉ ወጥቷል ወደፊት ዮ ማይኮ ነኝ የጠበሳው ጥበብ ንጉስ እያሉ ይጠሩኛል ሲያንስብኝ ነው ዋው ዛሬ በጣም አሪፍ ሙድ ላይ ነኝ ባክህ እስከ ዛሬ ስንት ቪዲዮ ሰራው ለመሆኑ እስቲ ቀድሞ ኮሜንት ላይ ለመለሰ ፍሪክ የአንድ ሳምንት ሃሽታግ ቴክስቲንግ አገልግሎት በነፃ ያገኛል በእነዚህ ቪዲዮዎች ውስጥ ምን ማለት እንዳለብህ ምን ቴክስት ማድረግ እንዳለብህ ምን ማድረግ እንዳለብህ ከሞላ ጎደል በጣም ብዙ ነገር ዳስሼልሃለሁ ይሁን እንጂ አሁንም አንዳንድ ችግር የሚገጥማቸው ልጆች ጥያቄ ይጠይቁኛል ከነዚህ ጥያቄዎች በመነሳት ያገኘዋቸውን ከሴት ጋር ያለህን እድል እየገደሉ ያሉ 3 በጣም ትላልቅ የተለመዱ ስህተቶችን እነግርሃለሁ ከነዚህ ውስጥ አንዱን እንኳን ብታደርግ እድልህን በመስኮት እንደወረወርካት ቁጠረው ስለዚህ ትኩረት ሰጥተህ ኖት እያያዝክ ተከታተል በመጀመሪያ የምናገኘውና አንደኛው ቀጠሮ ስታቅድ ደካማ ዝግጅቶች ማድረግ ነው ሴት ልጅ መቅጠርና ምንም ሳታመነታ እሺ ብላ እንድትመጣ ማድረግ በራሱ ጥበብ ይጠይቃል ከጅምሩ ሴቶች የሚያመነቱበት ወይም ከናካቴው እንቢ የሚሉበት የተለመደ ምክንያት ደካማ ዝግጅት ነው ሴት ልጅ ለቀጠሮ ከመጠየቅ በፊት የምትጠይቅበትን መንገድ የት እንደምታገኛት ምን እንደምታደርጉ ምናምን እጅግ በጣም ግልጽና እጅግ በጣም ቀላል በሆነ መልኩ ማወቅ አለብህ ነገሮችን በ1% እንኳን ካወሳሰብካቸው እንድታመነታና ጥያቄን እንቢ እንድትል ታበረታታታለህ በሩን ፊት ላይ ነው የምትዘጋብህ የመሪነቱን ሚና መውሰድና ግብዣውን በመትፈልገው መንገድ መቆጣጠር አለብህ ስለ ቀጠሮ ቦታም ሆነ ሁኔታ ምንም አይነት እቅድ ማውጣት ላይ ሴቷ መሳተፍ አትፈልግም ብዙ ወንዶች ከሴቷ ብዙ ነገር በመጠየቃቸው ምክንያት ይወድቃሉ የት መሄድ እንደምትፈልግ ምን አይነት ምግብ እንደምትወድ እንዲሁም ሌሎች ልብ አውልቅ ጥያቄዎችን ይጠይቃሉ እንደ ወንዱን እንጂ አንተ ራስህ ወስን የት እንደምትሄዱና ምን እንደምታደርጉ አንተ ንገራት ቀጠሮ በመታቀድበት ወቅት ሁለት አማራጭ አለ አንደኛ መቼ ነፃ እንደምትሆን ጠይቃትና ከመልሷ በመነሳት የምትገናኙበትን ሰዓትና የምታደርጉትን ታቀርብላታለህ ሁለተኛ የምትገናኙበትን ሰዓትና የምትሰሩትን ነገር ገና ከጅምሩ በቀላሉ ማቅረብ ነፃ ካልሆነች ወይ ካልተመቻትና ሌላ ሰዓት መምረጥ ካለብህ ችግር የለውም ታስብበታለህ ግን በጣም ቀላል አድርገው እሷን መጠየቅ ያለብህ እንድትመጣ ብቻ ነው ራሷ ከጠየቀች ምናምን ደግሞ በጣም አሪፍ ነው የውበት ንግስት ስለሚባሉ ሴቶች ስታስብ ያላቸው አማራጭ ሁለት ነው ከአንዱ የከተማ ቱጃር ጋር በሊሞዚን ናይት ክለብ መሄድና ቤሳ ቤስቲ ሳትወጣ እያንዳንዱ ነገር እየተከፈለላት ፈታ ማለት ወይም ከአንተ ጋር መሆንና አንድ የማይረባ ቀጠሮ ስታወሳስብ የቀጠሮ ቦታ ስትጠይቃት እንዲሁም ሌሎች የቀጠሮ ራስ ምታቶችን ስትደራረብባት ማየት የትኛው የምትመርጥ ይመስላል ብሮ አስታውስ ቀላልና ቀሽም ነገር አስመስለው ሁለተኛ ዓላማ የሌላቸው አጫጭር ወሬዎች በዛ ያሉ ቪዲዮዎችንና በቴክስቲንግ ዙሪያ ብቻ የምናወራበት ሃሽታግ ቴክስቲንግ የተባለ ፕሮግራም ብሰራም አሁንም ቢሆን በጣም ብዙ ልጆች ከዚህ ጋር በተያያዘ ሲቸገሩ ያለው ሰዎች ቴክስቲንግ በጣም ቀላል ነው ፍላጎቷን ተረዳ እሱን ፍላጎት መሰረት አድርጋ አሳታፊ ጨዋታ ፍጠርና ቀጠሮ በመያዝ ዝጋው በቃ ይሄ እኮ ነው አጫጭር ወሬና ሌላ ኮተት ምንም ጥቅም የለውም ከመገናኘት በፊት ለተከታታይ 2 ሳምንት ልታወራት አያስፈልግም የቴክስት ጨዋታን በትክክል ካከናወንክ ቀጠሮ ለመያዝ 1-2 ኮንቨርሴሽን በቂ ነው ብዙ ወንዶች እንደወደደቻቸው እርግጠኛ የሆነ ነገር እንዲሰማቸው በማሰብ ብቻ በጣም ብዙ ጥያቄዎችን በመጠየቅ ወይም ምንም ጉዳያቸው ወዳልሆነ ርዕስ ጨዋታውን በማዞር ሲዝጉ ይታያሉ ፕራይቬትሊ በሃሽታግ ቴክስቲንግ ከማሰለጥናቸው ተማሪዎቼ መሃል አንዱን ለምሳሌ ላሳይቆይ አንበሳችን ቴሌግራም ላይ ራሷ የተዋወቀችው ቺክ እሺም ምንቢም ሳትለው እንዳስደገፈችው 1 ወር ሊሞላው ነው እሷ ራሷ ጨዋታውን መጀመሪያ ይብዛም ይነስም የሆነ ፍላጎት እንዳላት ያሳያል ስለዚህ አሪፍ ጅማሮ ነው ለሱ ስለዚህ ባዶ ጎል ሊጎሬ እንደመምታት በጣም ቀላል ነው አይደለም ፍላጎቷን ከተረዳ በኋላ ዓላማ በሌላቸው አጫጭር ወሬዎች አማካኝነት ሙሉ ለሙሉ ነው ያበላሸው ብታይ በዚህ ምሳሌ ላይ ልጁ የማይመለከተውን ከንቱ ጥያቄ ሲጠይቅ እንመለከታለን ቴሌግራም እንዴት እንደያዛት ግድ አይሰጠውም እኮ በሱ ቤት ጨዋታ መፍጠር አለብኝ ብሎ ስላሰበ ወሬ መምጣቱ ነበር ግን ምንም ተያያዥ ዓላማና አቅጣጫ አልነበረውም ግድ የማይሰጠን ጥያቄ በመጠየቅ ጨዋታውን ወዴትም የማይሄድ አታድርገው ጨዋታ ስለመፍጠር መጨነቅን ትተ በሚታይ ዙሪያ ብቻ አውራት አለዛ ለሁለታችሁም አድካሚና አሰልቺ ቆይታ ነው የሚሆንባችሁ አስታውስ የቴክስት ጨዋታዎች ዓላማ ሊኖራቸው ይገባል ጓደኞችን መቼም ካለ ምክንያት ቴክስት አታደርግላቸውም አይደል ወይ የሆነ ፕሮግራም እየነገርካቸው ነው ወይ የሆነ የሚያስቅ ነገር እያጋራቸው ነው አለዛ ደግሞ ከዚህ በፊት ባወራችሁ ዙሪያ እየተወያያችሁ ነው ከሴትም ጋር ተመሳሳይ ነው መሆን ያለበት ሶስተኛ ሴቷ በበቂ ሁኔታ እንድታወራ እድል አለመስጠት ብዙ ጊዜ የማየው ችግር ወንዱ ነው ብዙ የሚያወራው ምክንያቱም በጨዋታ ማል የሚፈጠሩ ዝምታዎችንና አንዳንድ ዝገቶችን ለመሙላት ስለሚጣደፉ ነው ይሄ አሪፍ መስሎ ሊታይ ይችላል ግን ጨዋታውን መቆጣጠር ከፈለክ ሴቷ ካንተ በላይ በደንብ እንድታወራ ማበረታታት አለብህ
ምቾት እንዲሰማት ማውራት አለባት። እንደምታዳምጣትና ኮኔክት እያደረጋችሁ እንደሆነ ማሰብ አለባት። ቀኑን ሙሉ አንተ ካወራህ ጭራሽ ያወቃት አይመስላትም። ስለዚህ ለራሷ ኦኬ ይሄ ፍሪክ ጭራሽ አያውቀኝም፣ ማወቅም አይፈልግም፣ ስለራሴ እንኳን ምንም ነገር አልጠየቀኝም ብላ ታስባለች። ሴቶች ከወንዶች በበለጠ ስሜታዊ ናቸው። ስለዚህ በስሜት ደረጃ ኮኔክት እስካላረጋችሁ ድረስ እንደምታውቅህ አይሰማትም። እና ደግሞ ኢሞሽናሊ ኮኔክት ለማድረግ በጣም ምርጡ መንገድ ደግሞ ራሷ ባነሳቻቸውና ባወራቻቸው ጉዳዮች ዙሪያ ማውራት ነው። ምክንያቱም የበለጠ ፐርሰናል መስሎ ይሰማታል። ስሜት ስል ደግሞ ሌላ ነገር እንዳይመስል ኢሞሽን ማለቴ ነው። ስለ ራስህ ማብቂያ በሌለው መንገድና በፍጥነት አከታትለህ አትንገራት። ምክንያቱም ጉጉት የሚባለውን ነገር ያጠፋዋል። አንተን ለማወቅ መጓጓት አለባት ብቻ ሳይሆን ፀሐይ እስክትጠልቅ ስለ ራስህ ብቻ የምታወራ ነው የሚመስላት። ማንም ሰው ደግሞ ሲለፈለፍበት አይወድም። እናል እንግዲህ አንበሳዬ ይሄን ይመስላል። ለማጠቃለል ያህል ቀጠሮ ስታቅድ ደካማ ዝግጅቶችን አስወግድ፣ አቅጣጫ የሌላቸው አጫጭር ወሬዎችን አስወግድ፣ እንዲሁም ደግሞ ሴቷ ብዙ እንድታወራ የሚያበረታታ ጨዋታ ፍጠር። ሴቶች ስለ ራሳቸው ማውራት በጣም ይወዳሉ። ስለዚህ የሚወዱትን ነገር ስጣቸው። እና ደግሞ ዛሬ በጣም አሪፍ ሙድ ላይ ነኝ ብዬ የለ። ስለዚህ ማይኮስ ብራዘርሁድ የሚባል ተጨማሪ ፕሮግራም አዘጋጅቻለሁ። የፕሮግራሙ ዓላማ እጅግ በጣም ቀላል ነው። በዚህ ፕሮግራም ውስጥ የተካተቱ ደቀ መዝሙሮች ለአንድ ሳምንት የሃሽታግ ቴክስቲንግ አገልግሎትን ጨምሮ የፈለጉትን ጥያቄም ሆነ አገልግሎት በሪሌሽንሺፕ ዙሪያም ሆነ በላይፍ ስታይል እንዲሁም ራስን በመገንባት ከራስዎ አንደበት በስልክም ሆነ በቻት ማግኘት ይችላሉ። እንደነገርኩ ዛሬ አሪፍ ሙድ ላይ ስለሆንኩ አገልግሎቱን ለአንድ ቀን በነፃ የምሰጥ መሆኑን ስነግር በፍጹም ደስታ ነው። ስለ ማይኮስ ብራዘርሁድ የበለጠ መረጃ ለማግኘት የጠበሳ ጥበብ የሚለውን የቴሌግራም ቻናሌን ተመልከት። እና ደግሞ በሰላም ቻው። በርታ በል ወንድም በርታ፣ አይዞህ እንዳትረታ።